ዘመቻ ደማሊ በድል መጠናቀቁ ተገለጸ። ታላቅ ህዝባዊ አመጽ በአፋር ክልል። እነዚህንና ሌሎች ትክክለኛ ወቅታዊ እንዲሁም ታማኝነት ያላቸው መረጃዎችን ታገኙ ዘንድ አብራችሁን ቆዩ። በተከታታይ ለ16 ቀናት በተካሄደው ዘመቻ አርበኛ ደማሊ ከ3000 በላይ ያገዛዙ ወታደሮችን ሲገድል 679 ወታደሮች ደግሞ መማረካቸውን ገለጸ። በዘመቻው 16 ሞርተርና ዲሽቃን ጨምሮ 46 ብሬንና ስናይፐር እንዲሁም 1347 የነፍስ ወከፍ ክላሽንኮቭ መሳሪያ ማርኮ መታጠቁን የሚኒልክ ዘመቻ መምሪያ አስታውቋል። በምስራቅ አማራ ቀጠና ከመስከረም 14 2018 ዓ.ም ጀምሮ ለተከታታይ 16 ቀናት በክቡር ሰማዕቱ አርበኛ ደም አሊ አባናደው ስም የተሰየመ ወታደራዊ ዘመቻ መካሄዱን መዘገባችን ይታወቃል። ዘመቻው በአፋባ ሚኒልክ ዕዝ ስር በሚገኙ በሁሉም ኮሮች በተመሳሳይ ሰዓት የተጀመረ ሲሆን ለተከታታይ 16 ቀናት በድል ታጅቦ ቆይቷል። በወታደራዊ ዘመቻው የጡት ቆራጩና ነውረኛው የብልጽግና አገዛዝ ኃይል ምን ያህል ፍጥነት አንኮታኮን ታይቶበታል የተባለ ሲሆን፣ በአንጻሩ ደግሞ የፋኖን ጥንካሬ ገርነት እንዲሁም ለምስራቅ አፍሪካ ቀጠና ጭምር ተስፋ ሰጭነት በገሃድ ፍንትው አድርጎ አሳይቷል ሲሉ የጦርና የፖለቲካ ተንታኞች ገልጸዋል። በዘመቻ አርበኛ ደማሊ ለተከታታይ 16 ቀናት ስለተደረገው ተጋድሎና ስለተገኘው ድሎች በሚመለከተው በአፋባ ምስራቅ አማራ ቀጠና የሚኒልክ ዘመቻ መምሪያ ኃላፊ አርበኛ በለጠ ሸጋው ዛሬ ጋዜጣዊ መግለጫ ሰጥቷል። የዙ ዘመቻ መምሪያ በዘመቻ አባናደው ወታደራዊ፣ ፖለቲካዊና ዲፕሎማሲያዊ ድሎችን ተቀናጅተንበታል ያለ ሲሆን ይህም የህልውና ትግሉ ከተጀመረ ካለፉት 2 ዓመታት ጀምሮ የጠላት ብልጽግና ቡድን ካስተናገዳቸው ኪሳራዎች መካከል በዘመቻ አባናደው ከፍተኛና ትልቁ ኪሳራ ደርሶበታል ብለዋል። በተከታታይ ለ16 ቀናት በተካሄደው ዘመቻ 3300 የአገዛዝ ወታደር ሲገደል 679 ወታደሮች ደግሞ መማረካቸውን የገለጸው የዙ ዘመቻ መምሪያ ኃላፊ አርበኛ በለጠ በድምሩ የጠላት ኃይል የሚተማመንባቸውን 5 ክፍለ ጦሮች ሙሉ በሙሉ መበተን ተችሏል ሲል ተናግሯል። በዘመቻው ከከባድ መሳሪያ 3 የሞርተር ምጣድ 103 የሞርተር ቅንብላዎችን ጨምሮ 6 ሞርተር ማርከናል ያለው የዙ ዘመቻ መምሪያ ከቡድን መሳሪያ ደግሞ 8 ድሽቃ መሳሪያ፣ 33 ብሬን፣ 13 ስናይፐር ማርከን ታጥቀናል ብሏል። ከነፍስ ወከፍ ክላሽንኮቭ መሳሪያ ደግሞ 1343 ጥቁር ክላሽና 8 ሽጉጥ መማረኩን የገለጸው አርበኛ በለጠ 487 የእጅ ቦምብና 23 ሬዲዮ መገናኛ ማርከን መታጠቃቸውን አስታውቋል። የዙ ዘመቻ መምሪያ በመግለጫው 62479 የክላሽንኮቭ መሳሪያ ተተኳሽና 15614 የድሽቃ ተተኳሽ እንዲሁም 3507 የብሬን ተተኳሽ ከጠላት መማረኩን ገልጿል። ኦራልና ወታደራዊ አመራር ሲንቀሳቀሱባቸው የነበሩ ፓትሮሎችን ጨምሮ ከ24 በላይ ተሽከርካሪዎችን በውያው ማርከናል ያለው ዘመቻ መምሪያው ከነዚህ መካከል የወላድ እናቶች ማመላለሻ አምቡላንስን ለማህበረሰቡ አስረክበናል ማለቱም ተመላክቷል። በተጨማሪም 448 የክላሽንኮቭ ካዝና፣ 613 የደረትና የወገብ ትጥቅ፣ 667 ወታደራዊ ሻንጣ ማርከን ታጥቀናል ሲል የገለጸው የሚኒልክ ዘመቻ መምሪያ ኃላፊ አርበኛ በለጠ ሸጋው ከ40 በላይ ከተሞችን ጨምሮ 16 ወረዳዎችን በቁጥጥራችን ስር አድርገናል ሲል ቃል በቃል ተናግሯል። እነዚህ ከላይ ከተገለጹት ወታደራዊ ድሎች ናቸው ያለው የዙ ዘመቻ መምሪያ በተቆጣጠርናቸው ከ40 በላይ ከተሞችና 16 ወረዳዎች ላይ ህዝባዊ ውይይቶችን በማድረግና የብልጽግና መዋቅሮችን በማፈራረስ ህዝባዊ የሆኑ የሲቪል መዋቅሮችን በመዘርጋት በጸረ አማራው ብልጽግና ቡድን ላይ ከባድ የሆነ ፖለቲካዊ ኪሳራ አድርሰንበታል ብለዋል። በተጨማሪም በውያው የተማረኩ የነውረኛው ብልጽግና ቡድን ወታደሮች ዓለም አቀፍ የቀይ መስቀል ማህበር ወደ ቀጠናው ገብቶ እንዲጎበኝ የተደረገበትንና ቁስለኛ ምርኮኞችን ያስረከብንበትን ሁኔታ የጠቀሰው የዙ ዘመቻ መምሪያ ኃላፊ ይህ የዲፕሎማሲያዊ ድላችን ማሳያ ነው ማለቱም ተመላክቷል። በአፋባ ሚኒልክ ዕዝ የዘመቻ መምሪያ ኃላፊ አርበኛ በለጠ ሸጋው በሰጠው መግለጫ በዚህ ዘመቻ ብቻ 3003 የአገዛዝ ወታደሮች መገደላቸውን በመጥቀስ የኦሮሞና የደቡብ የሌሎች አካባቢ እናቶች ልጆቻችሁ የአሞራ ሲሳይ ሆነው ቀርተዋል ብለዋል። አሁንም የተረፉት ይህንን ጸረ ሰላምና ጸረ ህዝብ የሆነን የአገዛዝ ስርዓት ማገልገላቸውን አቁመው እንዲወጡ በማድረግ ህይወታቸውን ታደጓቸው ሲል ተማጽኖ የተሞላበት ጥሪ አቅርቧል። ታላቅ ህዝባዊ አመጽ በአፋር ክልል ተካሄደ። እርቦናል፣ ጠምቶናል፣ የ8 ወር ደሞዝ አልተከፈለንም፣ በመጠጥ ውሃ ችግር ላይ ወድቀናል፣ እኛ ማንን እንጠይቅ? በየጊዜው አመራሮች ይቀያየራሉ፣ ህዝቡም ተቸግሯል። ሰልፈኞቹ የሀገር ሽማግሌዎች ወጥተው ለ3 ቀን ታገሱን ሲሉ ጠየቁን፣ እኛ አባቶቻችን ማስከፋት ስላልፈለግን እሺ ብለናቸዋል ብለዋል። በአፋር ክልል የወጋኔ ወረዳ ዞን 3 ነዋሪዎች ከደሞዝ ጥያቄና ከመጠጥ ውሃ ችግር ጋር በተገናኘ ህዝባዊ ተቃውሞ ሰልፍ አድርገው መንገድ በመዝጋት ዛሬ ውለዋል። ሰልፈኞቹ በሰልፉ ላይ ካልተከፈለን አናስተምርም፣ እኛ የገዋኔ ነዋሪዎች እርቦናል፣ ጠምቶናል፣ ለወላጅ አልባ ህጻናት የ8 ወር ደሞዝ ይሰጠን የሚሉና ሌሎች ድምጾችም አሰምተዋል። የገዋኔ ወረዳ ሁሉም የመንግስት ሰራተኞች በ2017 ዓ.ም የ5 ወር ደሞዝ አልተከፈለንም፣ በ2018 ዓ.ም በጀት ዓመት ደግሞ የሐምሌ የነሐሴና የመስከረም ወር አልተከፈለንም፣ በአጠቃላይ የ8 ወር ደሞዝ አልተከፈለንም ብለዋል። ይህ የሆነው በወረዳው የፋይናንስ ጽህፈት ቤት ኃላፊ ነው። ኃላፊው ወረዳው ላይ አይኖርም፣ አዲስ አበባ
አበባና አዋሽ እንደሚኖር ነው የሰማነው። ቢሮ ስንሄድ አናገኘውም። ችግሩ የማን እንደሆነ እንኳን ማወቅ አልቻልንም ብለዋል። ክልሉ ራሱ ጥያቄያችንን ሰምቷል። በባለፈው ዓመት ሲከፍሉን የመቼ ወር እንኳን እንደሆነ አልነገሩንም። አልፎ አልፎ ይከፍላሉ። እኛን እያዘናጉ ነው። በዘንድሮ ዓመት ችግሮች ይስተካከላሉ ብለን ስንጠብቅ ይኸው መስከረም አልቆ ጥቅምት ላይ ነን። እስካሁን ግን ምንም የተስተካከለ ነገር የለም ብለዋል። የመጠጥ ውሃ ችግር በክልሉ እንዳጠቃላይ እንዳለ እናውቃለን። ነገር ግን የኛ የተለየ ነው። ይህ የውሃ ችግር ለመቅረፍ በ2012 ዓ.ም ከወረዳዋ 30 ኪሎ ሜትር ርቀት ላይ ከሚገኝ ቦታ ተቆፍሮ ተሰርቶ ነበር። ነገር ግን ብዙም ሳይቆይ ተበላሽቶ ከዛም በኋላ ችግሩ ተባብሶ ቀጥሏል ሲሉ ምሬታቸውን ገልጸዋል። አሁን ላይ አንዱ የሮቶ ውሃ ከ250 እስከ 350 ብር እየገዛን ነው። ይህንን ራሱ ለመግዛት እንኳን ደሞዛችን እየተሰጠን አይደለም። የገዋኔ ነዋሪው እያየው ያለው ሰቆቃ በጣም ያሳዝናል ሲሉ አክለዋል። የወረዳዋ ነዋሪዎች አብዛኞቹ ወላጅ አልባ ህጻናት ናቸው። እርዳታ አያገኙም። በጣም ችግር ላይ ናቸው። ደሞዙ በአግባቡ ቢሰጥ ኑሮ በቤተሰቦቻቸው የጡረታ ገንዘብ ይተዳደሩ ነበር። ይህ ግን አልሆነም ብለዋል። ከሌላ አካባቢ መጥተው በወረዳ በመምህርነት የሚያገለግሉ መምህራኖች ስራቸውን ለቀው ወጥተዋል። በዛሬው ዕለትም ከትምህርት ቤት ተማሪዎች ተመልሰዋል። መብላትና መጠጣት ያልቻለ መምህር እንዴት አድርጎ ያስተምራል? እኛ ማንን እንጠይቅ? በየጊዜው አመራሮች ይቀያየራሉ። ህዝቡም ተቸግሯል ብለዋል። ይህን ተከትሎ በዛሬው ዕለት የወረዳው ነዋሪ ሰላማዊ ሰልፍ ወጥተን ነበር። ሰልፍ የወጡት ወጣቶች በመሃል መንገድ ላይ ደረቅ እንጨት እሳት በመለኮስ ተቃውሞ አሰምተዋል። ለተወሰነ ደቂቃም የትኛውም ተሽከርካሪ እንዳይንቀሳቀስ አግደው ነበር። ሰልፉ ላይ ያለን የሀገር ሽማግሌዎች መጥተው ለ3 ቀን ታገሱ ሲሉ ጠየቁን። እኛም አባቶቻችን ማስከፋት ስላልፈለግን ለጊዜው እሺ ብለናቸዋል ብለዋል። አባቶችም በሰዓቱ ያሉን መንገዱን ክፈቱት፣ መኪናዎቹ ይሄዱ፣ ለእኛ ደግሞ የ3 ቀን እድሜ ስጡን። ችግሩን ለመቅረፍ በዚህ 3 ቀን እኛ የወረዳውን አስተዳዳሪ እንጠይቅ፣ መፍትሄ ከሌለው ግን ለእናንተ እናሳውቃለን ያሉት እነሱ የላካቸውም የወረዳው አስተዳዳሪ መሆኑን ደርሰንበታል ብለዋል። ሰልፍ የወጣንበት ዋነኛ ምክንያት ለ8 ዓመት በመጠጥ ውሃ ችግር ላይ በመሆናችን የመንግስት ሰራተኞች ደሞዝ ስላልተከፈለ ነው ብለዋል። የጡረታ ደሞዙ የሚያገኙ ህጻናት በረሃብ ውስጥ ስለሆኑም ይህንን ደሞዝ በአስቸኳይ እንዲከፈል ሲል ጠይቀዋል። ውሃ የምንገዛው በየወሩ ነው። ይህንም የምናገኘው በመከራ ነው። ውሃውን የሚያመጡት የመንግስት መኪኖች ናቸው። በየጊዜውም ጥያቄያችን ስንጠይቅ መፍትሄ እናመጣለን ነው ያሉን። ዛሬ ደግሞ የሀገር ሽማግሌዎች ሰልፍ ላይ ያለን ለ3 ቀን እንድንታገስ ጠይቀውናል። ነገር ግን በ8 ዓመት የተጠየቀ ጥያቄ በ3 ቀን ይፈታል ብለን አናስብም። እኛም ትግላችን አጠናክረን እንቀጥላለን ብለዋል።